ሰላም ሰላም ቤተሰቦች እንዴት ናችሁ? ዛሬ ይዤላችሁ የመጣሁት የ2010 ቶዮታ ያሪስ መኪና ነው። ለዚህ መኪና አጠር ያለች ሪቪው እሰራላችኋለሁ። ቶዮታ ያሪስ የምናውቀው እንግዲህ ከፍተኛ የነዳጅ ፊውል ኤፊሽንት የሆነ መኪና ነው። በጣም በተመጣጣኝ ዋጋ ገበያ ላይ የምናገኘው መኪና ሲሆን ውስጣዊ ገጽታው ዞር ዞር እያልን እንመለከታለን። የዚህ መኪና ዳይሜንሽን በምናይበት ጊዜ ሌንግዙ 382 ሴንቲሜትር ሲሆን ዊድዙ 169 ሴንቲሜትር ነው። ሄቱ ደግሞ 152 ሴንቲሜትር ሲሆን የዚህ መኪና የፋብሪካው ስቶክ ዌይት 1089 ኪሎ ግራም ነው ማለት ነው። እዚህ መኪና ላይ አንድ ለድሮር የምናገኘው ደግሞ 5 ሊትር ኢንላይን ፎር ኢንጂን ተገጥሞለት እናገኘዋለን። የቪቪቲ ኢንጂን ሲሆን ሆርስ ፓወሩ 160 ሆርስ ፓወር 79 ኪሎዋት ነው። ቶርኩ ደግሞ 140 ኒውተን ሜትር ወይም 4200 አርፒኤም በቂ ነው ለሃችባክ። የመኪና ቦልታይን ትራንስሚሽን እናገኘዋለን። 5 ስፒድ ማኑዋል እና 4 ስፒድ አውቶማቲክ ነው። እዚህ መኪና ላይ ተገጥሞ የምናገኘው 4 ስፒድ አውቶማቲክ ሲሆን ፍሮንት ዊል ድራይቭ ነው። ፍሮንት ዊል ድራይቭ ማለት የመኪናው ኤነርጂ ግራ ያለው ፊት ለፊት እዚህ ጋር ጊር ቦክሱን ከፊት ለፊት ወደ ጎን ካገኛችሁ አቶዝ ላይ ምናምን ባለፈው ላሳየኋችሁ የፊት እግር ነው የሚነዳው ማለት ነው። ይህ መኪና ከዜሮ እስከ መቶ ለመድረስ 10 ሰከንዶች ይፈጅበታል በማኑዋል። አውቶማቲክ ላይ ደግሞ እስከ 12 ሰከንድ ይሄዳል። ምክንያቱም ታይሚንግ ሺፍቱ ስለሚለያይ ማለት ነው። የዚህ መኪና ፊውል ካፓሲቲ ማለት ሰልባቲዮ ነዳጅ ታንከራችን 42 ሊትር ሲሆን በአውቶማቲክ ከ8 ሊትር እስከ 9 ሊትር ከተሞች ልንነዳው እንችላለን። ይህ ማለት በፉል ታንክ በ42 ሊትር በ8.1 ፊል ኢኮኖሚ እስከ 340.2 ኪሎ ሜትር ልንነዳው እንችላለን። ይህ ከተማ ውስጥ ለራይድም ለፈረስም በጣም አስተማማኝ የሆነ ነው። ወደ ጋቢናው በምንገባበት ጊዜ ሰፋ ያለ የጋቢና ይዞታ ሲኖረው ለረዣዥም ሰዎችም ይሆናል ማለት ነው። ይህ መኪና እዚህ ጋር እንደነገርኳችሁ አውቶማቲክ ስለሆነ ፍሬን ነዳጅ ነው የምናገኘው፣ ፍሬን አናገኝም። እዚህ ጋር ቅድም እንደነገርኳችሁ 4 ስፒድ አውቶማቲክ ነው የማገኘው። ቁልፋችን በምናስነሳበት ጊዜ ጊራችን እንደምናየው ከቪቶቹ በተሻለ መንገድ አናሎግ ይመስላል፣ ግን ዲጂታል ስለሆነ ሲምፕል የሆነ ሉክ ይኖረዋል ማለት ነው። እዚህ ላይ ኦዶሜትራችንን ስፒድ ጌጅ ሂት ጌጅ የምናይበት ሲሆን የመኪና ስቶሬጅን በምናይበት ጊዜ ሰፋ ያለ ስቶሬጆች ሲኖሩት እንቁጠራቸው። እዚህ ጋር እንዳለ ከስር ስንስበው ደግሞ ሁለተኛ እናገኛለን። መሪው ሲር ሶስተኛውን ስቶሬጅ እናገኛለን። አራተኛ በጎንና በጎን አለ 4 እና 5። እዚህ መኪና ላይ ከላይ የሚከፈታል። እዚህ ጋር ፓሰንጀር ሲሄድ ያለው እዚህ ጋር 6 ከዛ ከዚህ ጋር 7 አገኘም ማለት ነው። በጣም ለስቶሬጅ የሚሆን መኪና ነው። እዚህ ጋር መኪና ካፖለራችን የምናገኘው አንድ ሲሆን ሴንትራል እንትኑ ላይ ያለ ይህ መኪና ከፋብሪካዎች ሲመጣ አንድ ዘይት ስክሪን አይኖረውም፣ እዚህ ሀገር ነው የሚገጠመው። ይህ መኪና ሪር ካሜራም ሰፖርት ያደርጋል። እንደምትመለከቱት እዚህ ጋር አይኖቹን ማጥፋት እንችላለን። ይህ ስክሪን የተገጠመለት እዚህ ሀገር ሲሆን 10 ኢንች ዲስፕሌይ ሲሆን አንድሮይድ አውቶ እና አፕል ካርፕሌይን ማስጠቀም ይቻላል። ብሉቱዝ እና ዋይፋይ ኮኔክት ያደርጋል። ከስልካችን ጋር ኮምፓቲብል ስለሆነ ጋር ኮኔክት አድርገን መጠቀም እንችላለን ማለት ነው። ይህ መኪና ላይ እንግዲህ እንደምንመለከተው እዚህ ጋር ካር ሴቲንግ ውስጥ ገብተን ሳይድ በሮቹን አጀስት ማድረግ እንችላለን። ሳውንዱን አጀስት ማድረግ እንችላለን። እንደምንመለከተው ኤስኤፍኤክስ በሁለቱ ስፒከር የሚወጣውን አውትፑት መቆጣጠር ነው። እዚህ ጋር ደግሞ ወደ ዲፎልት መቀየሪያው ነው። ይህም ስክሪን አንድሮይድ ቨርዥን 13 ሲሆን 32 በ4 ሆኖ 32 ጂቢ ስቶሬጅ 4 ጂቢ ራም ይኖረዋል። ይህም መኪና ዋይፋይ እና ብሉቱዝ ኮኔክት ስለሚያደርግ ስልካችን ጋር እንደፈለገ መጠቀም እንችላለን ማለት ነው። እዚህ ላይ ዩቲዩብ፣ ኔትፍሊክስ የመሳሰሉ አፕሊኬሽን መጠቀም እንችላለን። ከስልካችን ጋር ኮኔክት አድርገን ጋላሪው በመክፈት ስልካችን ያሉትን ፎቶዎች እዚህ ላይ ማስቀመጥ እንችላለን። 32 ጂቢ ስቶሬጅ ያለው ቅድም እንደነገርኳችሁ። እዚህ መኪና ናቪጌተርን መጠቀም እንችላለን። ሴቲንግ ውስጥ በምንገባበት ጊዜ እንደ ልክ እንደ አንድሮይድ ስልክ ሴቲንግ ውስጥ ማስተካከል እንችላለን። ፓስወርድ ሎክ ማድረግ እንችላለን። ዲቨሎፐር ኦፕሽንም አለ እንደ ለዲቨሎፐሮች ከፈለጋችሁት። እዚህ መኪና ላይም ካር ሴቲንግ ቅድም እንዳሳየኋችሁ ነው። ሌላው ደግሞ አዲስ ያየው ፊቸር ናቪጌተር ላይ ሳውንድ ሲስተም ይኖረዋል ማለት ነው። የዋይፋይ ኮኔክሽኑን ተጠቅመን እዚህ ላይ ጉግል አካውንታችን ሳይን ኢን በማድረግ እዚህ ከዋይፋይ እንትናችን ጋር ኮኔክት ከራውተራችን ጋር ኮኔክት በማድረግ የራሱን ዩቲዩብ በመጠቀም የተለያዩ ሙዚቃዎችን፣ ዘፈኖችን፣ ቪዲዮዎችን መጫወት እንችላለን ማለት ነው። እዚህ ከስር የምናገኘው ኤሲ ካውንስል ወይም ኤሲ ኮንትሮለሮችን ሲሆን ወደ ኋላ በምንሄድበት ጊዜ ይህ መኪና እንደ ሃችባክ ሳይዝ ሄድሩም እና ሌግሩም በጣም አሪፍ ነው። ለረጃጅም ሰዎችም ይሆናል። እዚህ መኪና የኋላ መስታወት ማውጫና ማውረጃ ኦልሞስት አራቱም ፓወር ዊንዶ ነው። በፓወር ዊንዶ የሚሰራው ማለት ኤሌክትሪክ ነው። ወደ ትራንኩ በምንሄድበት ጊዜ ይህ ትራንክ እስከ 260 ሊትር ሊይዝልን ይችላል። ወንበሮች ሳይታጠፉ እዚህ ጋር በምናገኘው አጀስትመንት ወንበሮችን ወደፊት አጥፈን እስከ 740 ሊትር ስቶሬጅ ማግኘት እንችላለን። እዚህ መኪና ግራውንድ ክሊራንስ ቅድም አልነገርኳችሁም 13 ሴንቲሜትር ሲሆን ለአዲስ አበባ መንገዶችና ስፒድ ብሬከሮች አስተማማኝ ነው። ወንበራችን በመጨረሻም ይህን መኪና ስትገዙ ታገኛቸው ቤኔፊቶች አንደኛ ፊል ኢኮኖሚ ነው። ፊል ኢኮኖሚያችን በጣም አሪፍ ነው የዚህ መኪና። ሁለተኛ ሬሌቭና ዱራቢሊቲ ቶዮታ ነው። ይህ ምንም ጥያቄ የለውም።
በሶስተኛነት ደግሞ ማስቀምጠው የዚህ መኪና ተመጣኝ የሆነ ዋጋ ከአገልግሎቱ አንፃር ተመጣኝ የሆነ ዋጋ ነው የምናገኝበት። አራተኛውና ወሳኙ ፓርኪንግ አዲስ አበባ ውስጥ የትም ፓርክ ማድረግ ትችላላችሁ ይሄን መኪና ብዙ ሳይዝ አይፈጅም። የዛሬ ቪዲዮ ይመስል ነበር። ከተመቻችሁ ላይክ በማድረግ ቀጣይ እንድሰራላችሁ የምትፈልጉትን መኪና ኮሜንት ላይ ከነ ሞዴሉ በማስቀመጥ እንሰራላችኋለን